አጋጣሚ ሰውየው ጫት መቃም ፈልገዋልና ኡስታዝ ስለዚች ነገር ምን ትላለህ አሉኝ። አሁን የቀረብኩላችሁ ይበቃል አይበቃም አይደለም፣ ጫቱ ይቻላል አይቻልም ሐራም ነው ምናምን ይባል እንደዛ አላልኳቸው። ከጤንነት አንፃር ያለውን የጫት ጉዳት ነገርኳቸው። ጊዜን ከማቃጠል አንፃር ያለውን ጉዳት ነገርኳቸው። ወጣትነትን ከመብላት አንፃር ያለውን ጉዳት ጠቀስኩላቸው። ኮንቪንስድ ሆኑ ሰውየው በጣም ኮንቪንስድ ሆኑና ለሰው ልጅ ይሄ ጤንነትህን ይጎዳዋል፣ ይሄ ጊዜህን ይጎዳዋል። አሁን ቁጭ ብለህ ስትቀምጣጠፋው ጊዜ በኢኮኖሚክስ ቋንቋ ኦፖርቹኒቲ ኮስት ነው የሚባል። ብትሰራ ኖሮ የምታገኝበት ብር አለ። ይሄም እንደ ኔጌቲቭ ነው የሚታየው በኢኮኖሚክስ ቋንቋ ታውቀዋለህና ከህይወቱ ጋር በማቀራረብ አፕሮች ማተር ያደርጋል በጣም። አንድ ንጉስ ይባላል አንድ ጨዋታ ልጣልልህ። በህልሙ አንድን ህልም ያያል። ያየው ህልም ሙሉ ጥርሶቹ ሲረግፍ ነው እና ህልም ፈች ጠራ። ከጠራ በኋላ ጠየቀው ምንድነው ያየሁት አለ። ህልሙ ሲተረጎም ቤተሰባቸው ያልቃል፣ እርሳቸውም ያልቃሉ፣ አብረው ይሞታሉ ማለት ነው። ቆይተው ተከተለው ይሞታሉ ማለት ነው። እና አንዱ ህልም ፈች መጣና ንጉስ ሆይ እውነተኛ ታሪክ ነው፣ ሚድል ኢስት ላይ ተከሰተ፣ በቃ ቤተሰቡ ሊያልቁ ነው፣ እርሶም እዛው ወዲያ ይሞታሉ አላቸው። ተበሳጩ፣ እንዲገደሉ ወሰኑ። በጣም ተበሳጩ። ሌላ ህልም ፈች ጥሩልኛል። ያ አፕሮች የሚችል ነበር። መጣና ህልሙ እንደሰማ ንጉስ እየድሜው መርዘም አላቸው። እንዴት አሉት? ቤተሰቡን ሁሉ ቀብረው ቤተዘመዱ ሁሉ ቀብረው ሁሉን ጨርሰው ነው እርሱ የሚከተሏቸው። he was very happy። ሽልማት አቀረበለት። ሁለቱም እውነት ናቸው። ተመሳሳይ ትርጓሜ ነው ያላቸው። but the approach that matters ገብቶሃል? እና በሰበካዎቻችን ላይ በፖለቲካል አፕሮቻችን ላይ ከሚሊታንት ይልቅ ሰውን ኮንቪንስ የማድረግ የሰው ልጅ በዚህ ይረታል፣ በሎጂክ ይረታል። ከማንነቱ ጋር ያይዘስ ነገረው፣ ከጥቅም ጉዳቱ ጋር ያይዘስ ነገረው የሰው ልጅ አክሰፕት የማድረግ ቴንደንሲ ያለውና ይሄን አፕሮች መጠቀም እንደ የህይወት ዘይቤ አድርጌ ወስደዋል።